ሰላም የሀገሬ ልጆች እንደምን አላችሁ? በዛሬው ትምህርታችን ከባለፈው የቀጠለ ትምህርት ነው የምናየው። እንግዲህ በአፋን ኦሮሞ ግሶች እንዴት እንደሚመሰረቱ እየተነጋገርን እንገኛለን። በዛሬው verb formation የአፋን ኦሮሞ ግስ መስራታ የምናየው ተደጋጋሚ ድርጊት እንዴት ተደጋጋሚ ድርጊትን የሚያሳዩ የሚገልጹ ግሶች እንዴት እንደሚመሰረቱ እናያለን ማለት ነው። በምሳሌ ስናይ ግልጽ ይሆናል። አውቶ ፕሪፊክሲንግ እንግዲህ ለአድጀክቲቭ አውቶ ፕሪፊክስ ብለን ለፕሉራል ናውንስ አድጀክቲቮች እንዴት እንደሚመሰረቱ አይተን ነበር። ለቨርብም እንደዚህ ተደጋጋሚ ድርጊቶችን ለመግለጽ የሚጠቅሙ ግሶችን እንዴት እንደምንመሰርት እናያለን። እንግዲህ repeating the initial consonant and the first vowel of the verb gives verbs of the following structure። እንግዲህ ጋዙ ሩት ቨርብ ቢሆን ገጋዙ ቢሆን አሁን ያልኳቸውን ተደጋጋሚ ድርጊትን የሚገልጹ ድርጊቶች ግሶች እናገኛለን ማለት ነው። እንግዲህ ጋዙ ጋ የመጀመሪያው ኮንሶናንት ኦፍ የመጀመሪያው ኮንሶናንት የግሱ ኮንሶናንት ቢሆን የመጀመሪያው የግሱ ቫውል ቢሆን እሱን ደግሞ በመጻፍ እንዳለ ደግሞ በመጻፍ እና ኮንሶናንቱን ደብል በማድረግ ማለት ነው። ኢኒሻል ኮንሶናንቱን ደብል በማድረግ ሪፒቲቲቭ አክሽን ተደጋጋሚ ድርጊትን የሚገልጹ ግሶችን እናገኛለን። ጋዙ ገጋዙ አይነት ማለት ነው ስትራክቸር። ለምሳሌ ቱቁ መንካት ነው። መነካካት እንግዲህ መነካካት ተደጋጋሚ አክሽን ነው የሚያሳየው። ስለዚህ ቱቁ ትቱቁ ይሆናል ማለት ነው። ቱቁ በሚለው ግስ ውስጥ የመጀመሪያው ኮንሶናንት ታ ነው። የመጀመሪያው ቫውል ኡ ነው። ስለዚህ ታንና ቱ የሚለውን እንደግመዋለን። ቱ ሁለቴ ግን ቀጥሎ የሚመጣውን በመሃል የሚኖረውን ኮንሶናንት ደብል እናደርገዋለን ማለት ነው። ትቱቁ መንካት መነካካት። ብዙ ምሳሌዎች ነኝ። ኩቱ መበጠስ ነው። ኩኩቱ መበጣጠስ ይሆናል ማለት ነው። ፓተርኑን እያያችሁ ሙሩ መቁረጥ መክተፍም ይሆናል። ሙሙሩ መቆራረጥ መከታተፍ። በላአችሁ መስፋት ነው። በበላአችሁ መስፋፋት ይሆናል ማለት ነው። በሊሱ ማስፋት ነው። በበሊሱ ማስፋፋት። እንግዲህ በላአችሁ መስፋት ነው። ኢንትራንዚቲቭ ነው ይሄኛው። በበላችሁ ሲሆን መስፋፋት። በሊሱ ይሄ ትራንዚቲቭ ነው ማስፋት። በበሊሱ ሲሆን ማስፋፋት ይሆናል ማለት ነው። ጨብሱ መስበር ነው። ጨጨብሱ ሲሆን መሰባበር ይሆናል ማለት ነው። እንግዲህ ጫ ተደጋግሟል እንደምታዩት። ጨጨብሱ ጨብሱ ጨጨብሱ መስበር መሰባበር። ሆጀቹ መስራት ሆጀቹ መሰራራት። ፊጉ መሮጥ ፊጉ መሯሯጥ ይሆናል ማለት ነው። ጩፉ መዝጋት ነው። ጩጩፉ መዘጋጋት ይሆናል። ጩፈሙ መዘጋት ቢሆን ጩጩፈሙ መዘጋጋት ይሆናል ማለት ነው። እንግዲህ በዚህ አይነት ሌሎች ግሶችም ይኖራሉ። the bottom line is የመጀመሪያውን ተነባቢና የመጀመሪያውን አናባቢ ፊደል በመድገም እንደዚሁም ተነባቢ ፊደሉን ደብል በማድረግ ተደጋጋሚ ድርጊትን የሚገልጹ የአፋን ኦሮሞ ግሶችን መመስረት እንችላለን። እነዚህ ምሳሌዎች ናቸው። ሌሎች ተጨማሪ ምሳሌዎችን ከመጽሐፉ ላይም ከሌሎች መጽሐፍትም ላይ ታገኛላችሁ። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ጊዜ እስከምንገናኝ ነጋቲን አፍቱራ